የጥበብ መፍለቂያ ብቸኛው የተክሌ ማስመስከሪያ የሃይማኖት መገኛ የነገስታት መናገሻ የኢንዱስትሪ መነሻ የቱባ ባህል አምባ ጥንታዊና ታሪካዊ ከተማ ናት። የትናንቷ በየምድር የዛሬዋ ደብረ ታቦር ከተማ በተፈጥሮ የታደለች በታሪክ የከበረች ከተማይቱ 700 ዓመታትን ልታስቆጥር ዳርዳር እያለች ትገኛለች። የታሪክ አድባር የስልጣኔ ፈርቀዳጅና የመይሰው ካሳ ህልም መጠንሰሻ የመጀመሪያው የጋፋት የኢንዱስትሪ መንደር መገኛ ደብረ ታቦር ያላረጀች በታሪክ የተከበበች ድንቅ ከተማ ተፈጥሮ አብዝቶ ያደላት ዓመቱ ሙሉ ባህልና ማንነት የሚደምቁባት አንተ ፋርጤ አለኝ ያልሰለጠነ ሲለኝ ባያውቅ እንጂ ፈርጥ ነኝ ተስካር አወጣሉ አገሬ ቢጨንቀው በቁም የረገመው ሞቶ ሊመርቀው መጥህ ተንጎራደድ በባላባት መንገድ በስነ ቃሎቻችን መካከል ስለ ደብረ ታቦር የሚነግሩን ብዙዎች ናቸው። በልማቷ ወደ ኋላ መጎተት ደግሞ ከፊት የነበሩ ወደ ኋላ መቅረት እውን የርግማን ነው ወይስ አለመስራት ሲሉም ይደመጣሉ። ደብረ ታቦር የቱሪዝምና የኢንቨስትመንት መዳረሻ ውብ ከተማ የታሪካዊቷ ደብረ ታቦር ከተማ የጥንት የሰፈር ስያሜዎችና አንዳንድ ስነ ቃሎችን ባነሳ ወደድኩ። ስም ምክንያት አለው። የሰውም ሆነ የቦታ በጽሁፍ ካልተያዘ ከጊዜ በኋላ ለምን እንደተሰየመ ሳይታወቅ እንዲሁ ሊጠራ ይችላል። ለማንኛውም የአገሬ ሰው ስምን ሲያወጣ ምክንያት ስምን ሲያወጣ ዓላማ አለውና በውዋ ከተማ ደብረ ታቦር ላይ የወጡ የሰፈር መጠሪያ ስያሜዎችን እንደሚከተለው ላቀርብላችሁ ወደድኩ። አስፋው ግራር ሰፈር በደብረ ታቦር ከተማ አስፋው ግራር ሰፈር ተብሎ የሚጠራው ቦታ አቶ አስፋው የተባሉ ወንጀለኛ የሞት ፍርድ ተበይኖባቸው ስቅላቱ ከተፈጸመበት ግራር ዛፍ ስለነበረ ያ ሰፈር አስፋው ግራር ሰፈር ተባለ። ነጋ ብሩ ሰፈር ነጋ ብሩ አካባቢው በአብዛኛው በሴተኛ አዳሪዎች የሚበዙበትና አባወራውም አቶ ነጋ ብቻ በመሆናቸው ነጋ ብሩ ሰፈር እስከ መባል ደርሷል። ደጃዝማች ነጋሽ ሰፈር እኚህ ሰው የራስ ጉግሳ ወሌ ባለሟል የነበሩ ሰው ናቸው። በሳቸውም የተሰየመ ስያሜ ነው። ሹምዬ ሰፈር ከመስጊድ በታች ጋፋ ትምህርት ቤት አጠገብ የሚገኝ የራስ ጉግሳ ወሌ የጦር አዛዥ የነበሩበት ስለሆነ ስያሜውን እንደዛ አገኘ። ስብሰባ ሜዳ ሰፈር ወደ ደብረ ታቦር ወደ ታቦር ትምህርት ቤት መሄጃ ልጆች ለጨዋታ የሚሰበሰቡበት በመሆኑ ስብሰባ ሜዳ ሰፈር ተባለ። አይጋጥ ሰፈር ከስላሴ ቤተክርስቲያን በስተምስራቅ ወደ ግርቢ መንገድ የሚወስደው አካባቢ ሲሆን ከብቶች ቢሰማሩ የሚግጡት ሳር ባለመኖሩ አይጋጥ ሰፈር መባሉን ታሪክ ይነግረናል። ቃጭል ድንጋይ ሰፈር ከገብርዬ ትምህርት ቤት በስተጀርባ ወይም የፊት አውራሪ ኃይሌ ታምራትና የወንበር ገዛኸኝ ውቤ ቤት ከነበረው አካባቢ የሚነሳ ሲሆን ወይም ደግሞ ዛ አካባቢ የሚገኝ አካባቢ ሲሆን የአካባቢው ድንጋይ ሲረግጡት እንደ ቃጭል የሚጮህ በመሆኑ ቃጭል ድንጋይ ሰፈር ተብሎ እንደተጠራ የደብረ ታቦር ታላላቅ ሰዎች ይነግሩናል። ጫኝ ውሃ ሰፈር ጫኝ ውሃ ሰፈር ወደ ልጅቱ ማርያም ሲኬድ በስተቀኝ ያለው ስፍራ ሲሆን ለኢጣሊያኖች ውሃ በሞተር ተጭኖ ወይም ደግሞ ተገፍቶ ሰኞ ገበያ ወዳለው ማጠራቀሚያ የሚሄድበት በመሆኑ ለዚሁ ነው ጫኝ ውሃ ሰፈር ተብሎ የተጠራው። አጅባር ሜዳ ዳግማዊ አጼ ቴዎድሮስ ሁለተኛ ደረጃ ትምህርት ቤት የተገነባበት ሲሆን ዳግማዊ አጼ ቴዎድሮስ ፍርድ የሚሰጡበት አደባባይ በመሆኑ አጅባር ሜዳ ተሰኘ። ዛሬ በመርቆሪዎስ በዓልን ምክንያት በማድረግ የፈረስ ጉግስ የሚካሄድበት ውብ አካባቢ ነው። ለማንኛውም አጅባር ሜዳ ልክ እንደ አስፋው ግራር ሰፈር፣ ነጋ ብሩ ሰፈር፣ ደጃዝማች ነጋሽ ሰፈር፣ ሹምዬ ሰፈር፣ ስብሰባ ሜዳ ሰፈር፣ አይጋጥ ሰፈር፣ ቃጭል ድንጋይ ሰፈር፣ ጫኝ ውሃ ሰፈር ሁሉ የደብረ ታቦር የጥንት የሰፈር መጠሪያ ስያሜ ነው። ደጃዝማች ገብሬ ሰፈር ቅድስት ስላሴ ቤተክርስቲያን አካባቢ ያለው ሲሆን የጋይንት ገዢ የነበሩ ጉምቱ ሰው ናቸው። እኚህ ደጃዝማች ገብሬ ሰፈር በሳቸውም ነው ይሄው ስም የተሰየመው። ደጃዝማች ይማም ሰፈር የራስ ጉግሳ ወሌ ባለሟል በነበሩት ደጃዝማች ይማም የተሰየመ ሲሆን ወደ ኢየሱስ መውጫ አካባቢ ያለው ሰፈር ይጠቅሳል። ራስ ጉግሳ ግቢ አሁን ህብረት ሆቴል የተገነባበት አካባቢ ሲሆን የደብረ ታቦር ወይም የበጌ ምድር ገዢ የነበሩት ራስ ጉግሳ
ግቢ እንደሆነም ይነግረናል። ደጃዝማች አድማስ ብሩ ሰፈር በደርግ ጊዜ የጀግኖች አምባ አሁን የከተማ አስተዳደሩ ጽሕፈት ቤት ያለበት ሲሆን ከራስ ጉግሳ ሞት በኋላ የበጌምድር ገዢ የነበሩ በአካባቢው ነዋሪዎች በተገኘ መረጃ መሰረት ነው ደጃዝማች አድማስ ብሩ ሰፈር ተብሎ እንደተሰየመ ታሪክ ይነግረናል። የተወደዳችሁና የተከበራችሁ ስለ ደብረ ታቦር ከተማ ጥቂት ነገሮችን እያነሳሳሁ ነውና እስኪ ስነ ቃሎችና አባባሎችን ደግሞ እንፈትሽ። የቋንቋ ብስለት አንደኛው መለኪያ በረቀቀ መልኩ መልእክትን ሲያስተላልፍ ነው። የበጌምድር ሰው ደግሞ በዚህ የተካነ ነው። ሁሉም ነገር በጽሁፍ መቼም አይቀመጥ ሆኖ እንጂ አያሌ ማስረጃዎችን ማግኘት ይቻላል። በተለይም የኛ ታሪክ አብዛኛውን የሚገልጸው በቃል ስለሆነ የመረሳት ሁኔታውም እንደዛው ቀላል አልነበረም። በእርግጥም የአገሬ ሰው የቃል ይረሳል የተጻፈ ይወረሳል እንዲሉ የእድሜ ባለጸጋዎች ሲሞቱ ይዘውት የሚቀበሩት ቁም ነገራቸው ወይም እውቀታቸው ማለት ነው የማይገኝ ሀብት ነው። የህዝብ ስነ ቃሎች ጊዜን ሁኔታንና በዓልን ጠብቀው የሚባሉ ስለሆነ በዚሁ ከፋፍለን የተወሰኑትን እስኪ እናቅርብ። ደብረ ታቦር የትናንቷ በጌምድር በስነ ቃሎቻችንና በአባባሎቻችን ውስጥ በጥምቀት በዓል ከሚዘፈኑት መካከል በዚህ ዕለት የእድሜ ባለጸጋ የሚያዜሙት እሰይ ስለቴ ሰመረ እሰይ ስለቴ ሰመረ አምና ለዘንድሮ ተስዬ ነበረ ከርሞ ንገናኝ ባመት አንተም ከመንበርህ እኛም ሳንሞት ይላሉ። ወጣቶቹ ደግሞ አሞራው በሰማይ ሲያይሽ ዋለ ቆንጆውንም አየያለ ወጣቱንም አየያለ እያለ ስለ ደብረ ታቦር ያዜማን። በእርሻ ጊዜ ከሚገጠሙት ደግሞ ያረሰማ ጎበዝ እርፌ ነቀነቀ ወፍጮው ያጓራ መስከረም ዘለቀ ያላረሰ ጎበዝ እርፍ ያልነቀነቀ ወፍጮውም በሐምሌ አቦ ተነቅሎ ወደቀ አንድ በሬ ነበረኝ የማልበው የማርሰው ዕዳ መጣ ቢሉት ታሞተኛ እንደሰው ይላል የደብረ ታቦር ሰው። በሰርግ ዕለት ደግሞ እሰይ የሎሚ ዳስ ሙሽራውን ይበለው ደስ ሙሽሪትን ይበላት ደስ የሙሽራ እናት ቋሚ ተጠየቂ የጠመቅሽው ጠላ ጠጅ ነው አለቂ እያለ በሰርግ ዕለት አያሌ ስነ ቃሎች በደብረ ታቦር አካባቢ ይነገራሉ። በሐዘን ወይም ደግሞ በለቅሶ ጊዜ ደግሞ እግዚአብሔርን ፈልጉት በአፋፉ ዘልቃችሁ የሰራውን ሲያፈርስ ታገኙታላችሁ። ክምር ከማሪና እግዚአብሔር አንድ ናቸው መልሰው ሲያፈርሱ አየ ድካማቸው እያለ በሐዘንና በለቅሶ ጊዜ ሲያቀርብም ከፍ ተደርጎ ይሰማል ማለት ነው። የተወደዳችሁና የተከበራችሁ በደብረ ታቦርና አካባቢው ስለሚነሱ ስነ ቃሎችና አባባሎች ብዙ ማለት ይቻላል፣ ብዙ ማንሳትም ይቻላል። በጥምቀት ጊዜያቸው ወርቅ ነው አሉ መቋሚያው የእመቤቴ ልጅ የሙጫው ነፍሴን አደራ እመቤቴ ነፍሴን አደራ እመቤቴ ተይዞ ተግዞ ስመጣ ከቤቴ እሰይ ስለቴ ሰመረ እሰይ ስለቴ ሰመረ ለቅዱስ አቡነ መርቆሬዎስ ነግሬው ነበረ አንተን ያመነ ሁሉ ዳነ አንተን ያመነ ሁሉ ዳነ ተዋሸኝ ተዋሸኝ እመቤቴ ተያዥኝ ተገዥኝ ስወጣ ከቤቴ ሸንኮራ ገዳ ይዞ በጄ ሸንኮራ ገዳ ይዟል በጄ ቅዱስ ገብርኤል ለወዳጁ አርቴ አርቴ ይሸታል መንገዱ ቅዱስ ጊዮርጊስ የወረደበቱ እያለ የጥምቀት በዓለም ብዙ ያነሳሳል። ብዙ ማንሳትን ብዙ ማነሳሳትን ያውቅበታል የበጌምድር ሰው። ለምን ቢሉ በቋንቋ የበለጸገ በታሪክ የተከበበ ድንቅ ህዝብ ነውና ይህ ህዝብ ከትናንት እስከ ዛሬ ታሪኩን ይሰንዳል። በስነ ቃሎቹ መሃል ትውልድን ያንጻል፣ ያስተምራል። በሰርግ ጊዜ ጥቂት ነገሮችን ልጨምርላችሁና ልሰነባበት። ይህ ነው ወይ ባልሽ በደጁ ያለፈው እንደ አሮጌ ቁምጣ የተንቀራፈፈው እያለም ደግሞ አሽሙሩን ሲያነሳ ማየት የተለመደ ነው። እናት አባትሽ አይወዱሽም ወይ ሰጡሽ ላደገኛ ለሳማ ቋይ እያሉም ያነሳሳሉ። ብር ጣልላት በደረቷ የጌታ ልጅ ናት መሰረቷ የበጌምድር ልጅቷ እየተባለም ይነሳል፣ ይወደሳል። ታሰረች በቡጥጫ ታሰረች በቡጥጫ ከእንግዲህ ቀረ የእናትን ጎቻ የኛ ሙሽራ ሹርባ ሰሪ ወሰዳታሉ አስተማሪ እያለ በደብረ ታቦር አያሌ ስነ ቃሎች በሰርግ በእርሻ ጊዜ በሐዘን
በፍቅር በልቅሶ ጊዜ ያነሳሳሉ ማለት ነው። የተወደዳችሁና የተከበራችሁ ስለ ደብረ ታቦር እና አካባቢው ያካፈልኳችሁ መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ ታበረቱን ዘንድ ስንጠይቅ